ሁለተኛ ከፐርሰናል ነገሩ ስንወጣ አሁን ሰዎች እንድትረዱ እንፈልገው እኔ ከዚህ በፊት አንስቼዋለሁ እነጌታቸው ያሉ የትግራይ የስልጣን ማዕከላት እነዚህ ፓወር ሃውስ የሚባሉት ስልጣን ከየት ይመነጫል ብለን ስንጠይቅ የተለያየ ፓወር ሃውሶች ነበር የነበሩት ቢያንስ 3 ፓወር ሃውሶች ነበሩ ራሳቸውን የቻሉ የፓወር ሃውሶች ነበሩ ቢያንስ 3 ሆነ ትራንዚሽን ለመፍጠር የፕሪቶሪያ ስምምነትን ወደ መተግበር ለመሄድ ምናምን የሚታይ ፖዚቲቭ ለውጥን ማዕከል ያደረገ የፌደራል መንግስቱ ሌቨሬጅ ያለው የነጌታቸው ረዳ ፓወር ሃውስ ነበር አንድ ፓወር ሃውስ ነው በአብዛኛው ሰላም ፈላጊ ፓወር ሃውስ በደንብ እንደዛ ፍሬም ባደረገው ደስ ይለኛል ለትግራይ ህዝብ ሰላምና ሰላም ብቻ ከቻልኩኝ ጫማም ቢሆን ስሜ ለትግራይ ህዝብ ሰላም ነው የምፈልገው ሚል ሃውስ ማለት ነው ይሄ ፓወር ሃውስ ከባዶ ያመጣሁት ንግግር አይደለም ለትግራይ ሰላም ከተባለ ጫማ መሳም ካለብኝ መላስ ካለብኝ እልሳለሁ ያለ ኃይል ነው ይሄ ኃይል የሰላም ኃይል ነው ይሄ ኃይል እንደገባኝ የሰጥቶ መቀበል ኃይል ነው ይሄ ኃይል ከፌደራል መንግስት ጋር ተባብሬ ልስራ የሚል ኃይል ነው ሶ ሌቨሬጅም ነበረው ከፌደራል መንግስት የሚቀዳ ሌቨሬጅም ነበረው ይሄ ኃይል ወጣቶቹን አኮሞዴት ያደረገ የፖለቲካ ፓርቲዎቹን አኮሞዴት ያደረገ ሊበራላይዝ ያደረገ ያለ ሚዲያውን ሊበራላይዝ ያደረገ የምክር ቤቱን ሊበራላይዝ ያደረገ ፍሬም ለማድረግ የትግራይን ፖለቲካ ሼፕ ላይ ያደረገ የሞከረ ከአንድ አውራ ፓርቲ አውጥቶ የተለያዩ አካላቶች የሚሳተፉበት ለማድረግ የተሯሯጠ ኃይል ነው የነጻድቃን ኃይል የነጌታቸው ኃይል መታጣት የሌለበት ኃይል ነው ትግራይ ሚስ ያደረገችው በጣም ከባድ ኃይል ከምሬ ነው ማውራው ሶ አንድ ፓወር ሃውስ ነበር ይሄ ሁለተኛ ደርቆ የቀረ ተገትረሽ ቅሪ ሆነ መስመርህና ኃይልና ያለ ሚኖር ሃይማኖት ያደረገ ትላንት ባለፈው ጻባዩን አንስተናል ሃይማኖቴ ብሎ የሚያስብ ወያናይ ዲሞክራሲ ያለ የሚኖር ተገትረሽ ቅሪ ያለ ይሄ ኃይል የደብረጽዮን ፓወር ነው ይሄ መዋቅር አለው እስከታች አባላት አሉት ወረዳዎችን ተቆጣጥሯል ቀበሌዎችን ተቆጣጥሯል ዞኑን ተቆጣጥሯል ሃርድ ኮሮች አሉት ይሄ ኃይል ይሄ ፓወር ሃውስ የጦንትንም አለው የጡት አባትም አለው ስብሃት ነጋ ይባላል የጡት አባቱ ይሄ በጣም በጣም ፓወርፉል መሰሪ ወንጀለኛ ተገትረሽ ቅሪ የደረቀ ኃይል ነው ይሄ ስቲል ግን ፓወር አለው ወደ ሽብርተኝነት ሽፍት ያደርጋል ፓወር ማለት ነው ሶ ሁለተኛው ፓወር ሃውስ እሱ ነበር ሶስተኛው ሚሊቴሪው ነው ታጣቂው ኃይል ይሄ ኃይል ሀብት የዘረፈ ያካበተ በጦርነት የተጠቀመ ወርቅ የዘረፈ ዱባይ ድረስ ቤት የሚሰራ አዲስ አበባ ቤት የገነባ ቢዝነስ ራን የሚያደርግ ቢሊዮነር የተባለው ማለት ሶ ጠመንጃው የፈጠረለት ፓወር አለ ገንዘቡ የፈጠረለት ፓወር አለ ኔትወርኩ የፈጠረለት ፓወር አለ እስከ ኮንጎ ድረስ የተዘረጋ የጥፋት ሰንሰለት አለው ይሄ እስከ ኮንጎ የወርቅ ሰንሰለቱ እስከ ኮንጎ የተዘረጋ እስከ ሱዳን ድረስ የተዘረጋ ሂውማን ትራፊኪንግ እና የመኒ ኢሊሲት የሚያደርግ አካል አለው ይሄ አካል እስከ ዱባይ የተዘረጋ የንግድ የኮንትሮባንድ ንግድ ኔትወርክ አለ ስለዚህ በዚህ በኩል ኮንጎ በዚህ በኩል ዱባይ በዚህ በኩል ሱዳን በዚህ በኩል ኤርትራ አሁን ደግሞ ወደ ግብጽ የሄደ ማለት ይሄ ኃይል አለ አደገኛ ኃይል ማለት ክሪሚናል ኦሊጋርኪ የሚባለው ቴንክ ዩ ሶ
ክሪሚናል ኦሊጋርኪው ጥቂቶች ናቸው፣ ሚሊታንት ናቸው፣ ሀብት አካብተዋል፣ ቢሊዮነሮች ናቸው። ይሄ ኃይል የፈጠረው ቁመና አለ። ናው ሶስቱ ኃይሎች ጦርነት ገጠሙ። ሶስቱ ኃይሎች ጦርነት ሲገጥሙ አንደኛ፣ ሁለተኛ፣ ሶስተኛ ብላችሁ ሰዱትና አንደኛው የነጌታቸው ሰላም የሚፈልግ ዴሞክራታይዝ ማድረግ የሚፈልግ ሊበራላይዝ ማድረግ የሚፈልግ ከፌዴራል መንግስቱ ጋር መስራት የሚፈልግ ፕሪቶሪያ ስምምነት ባለቤት የሆነ መጫ መንገድ የፕሪቶሪያ ስምምነት የሚል ቁጥር 1 በሉት። ተገትረሽ ቅሪ የሆነ ደረቅ ምንም ነገር የሌለው ወያኔ ዲሞክራሲ ወይም ሞት የሚል መስመር ኃይልና የሚል መዋቅር የዘረጋ እስከ ታች መዋቅር ያለው